እንኳን ወደ የቀይ ባህር ኮሪደር ልዩ ዝግጅት በሰላም መጣችሁ። እኔ በሰው ሰራሽ አስተውሎት የተደገፈ የጂኦፖለቲካ ትንታኔዎችን የማቀርብላችሁ ዲጂታል አቅራቢያችሁ ነኝ። ዛሬ የምንመለከተው ከውስጥ እየፈራረሰች አመራሯ ግን ትኩረቱን ወደ ውጭ ስላደረገባት ሀገር ነው። የሰኔ 2018ቱ እንደ አውሮፓውያን አቆጣጠር ሰኔ 2026 ሀገር አቀፍ ምርጫ ጥቂት ቀናት ሲቀሩት ጠቅላይ ሚኒስትር አብይ አህመድ ወደ ቀይ ባህር ቀጥተኛ መዳረሻ ለማግኘት በከፍተኛ ግፊት እየሰሩ ይገኛሉ። ይህም ህገ መንግስታዊ ስርዓት የሰፈነባትና ቀጣናዊ ኃያል ሀገር የመሆን ምስልን ለመገንባት ያለመ ነው። ነገር ግን ከመዲናዋ ወጣ ብሎ ያለው እውነታ በከፍተኛ ሁኔታ ወታደራዊ የሆነች ሀገር፣ ታይቶ ማይታወቅ የሰብአዊ መብት ጥሰትና አሁን ያለውን መንግስት ወደ ስልጣን ያመጣውን ንቅናቄ በስልት የማጥፋት ዘመቻ ነው። ባለፉት 2 ዓመታት ጠቅላይ ሚኒስትሩ ወደ ቀይ ባህር ቀጥተኛ መዳረሻ ማግኘትን ወደ 140 ሚሊዮን ለሚጠጋ ህዝብ የህልውና ጉዳይ አድርገው አቅርበውታል። ከሶማሊላንድ ጋር በተደረገው አወዛጋቢ የመግባቢያ ሰነድና ከአሰብ ወደብ ጋር በተያያዘ ከኤርትራ ጋር አዲስ ግጭት ሊቀሰቀስ በሚችልበት አደገኛ ሁኔታ ውስጥ የፌዴራል መንግስቱ የባህር ላይ የበላይነትን ለማረጋገጥ በከፍተኛ ደረጃ እየተንቀሳቀሰ ነው። ነገር ግን ይህ የውጭ ፍላጎት ድርብ ዓላማ አለው። አዎ፣ ስትራቴጂካዊ የጂኦፖለቲካዊ ጨዋታ ነው። ከሁሉም በላይ ግን በሀገሪቱ ውስጥ ያለውን አጠቃላይ የጸጥታ ውድቀት ለመሸፈን የተከፋፈለውን ህዝብ በጋራና ብሔራዊ ግብ ስም አንድ ለማድረግ የሚደረግ የጭንቀት ሙከራ ነው። ይህን ውድቀት ለመረዳት የጠቅላይ ሚኒስትሩ የፖለቲካ መሰረት ወደ ሆነችውና አሁን የጭካኔና የበርካታ ግንባሮች የጥላ ጦርነት ሻዶ ዎር ማዕከል ወደ ሆነችው ኦሮሚያ መመልከት አለብን። በዚህ ክልል በሲቪሎች ላይ የደረሰው ጉዳት አሰቃቂ ነው። የቅርብ ጊዜ ሪፖርቶች እንደሚያሳዩት እንደ ወለጋና አርሲ ባሉ ዞኖች የጅምላ መፈናቀል፣ የቡድን አስገድዶ መድፈርና ግድያ ተፈጽሟል። በትርክት ጦርነቱ የፌዴራል መንግስት በተደጋጋሚ ጣቱን የሚቀስረው በኦሮሞ ነጻነት ሰራዊት ኦነሰ ላይ ነው። ቡድኑን አሸባሪ ብሎ በመፈረጅ በተለይም አናሳ በሆኑ የአማራ ማህበረሰቦች ላይ ለሚፈጸሙ ግፍና ጭካኔዎች ተጠያቂ ያደርገዋል። ነገር ግን ኦነሰ ይህንን በጥብቅ ያስተባብላል። የኦነሰ ቃል አቀባይ ኦዳ ተርቢ እንዳሉት መንግስት ወደ ኋላ እያፈገፈጉ ባሉ የመንግስት ኃይሎችና አጋር ሚሊሻዎች ለተፈጸሙ ወንጀሎች ኦነሰን እንደ ሽፋን እየተጠቀመበት ነው። የኦነሰ ተደጋጋሚ ጥያቄ ግልጽ ነው። ገለልተኛ የሆኑ ዓለም አቀፍ መርማሪዎች ወደ ኦሮሚያ ገብተው እንዲመረምሩ ነው። ይህም ወደ አንድ ወሳኝ ጥያቄ ያመጣናል። የኢትዮጵያ መንግስት በኦነሰ ጥፋተኝነት ይህን ያህል እርግጠኛ ከሆነ ለምን ጥብቅ የመረጃ እገዳ ያደርጋል? ገለልተኛ የሰብአዊ መብት ታዛቢዎች መሬት ላይ ያለውን እውነታ እንዳያረጋግጡ ለምን ይከለክላል? ይህም ወደ ቀውሱ አስኳል ያመጣናል። ጠቅላይ ሚኒስትር አብይ አህመድ በ2010 ዓመተ ምህረት የገቡትን የዲሞክራሲ ቃል ኪዳን አለማክበር ብቻ አይደለም፣ የሽግግር ሂደቱን እንደ መሳሪያ በመጠቀም ወደ ስልጣን ያመጣቸውን የኦሮሞ ፖለቲካዊ እና ባህላዊ አመራር አፍርሰዋል። የታህሳስ 2014ቱን የከረዩ ጭፍጨፋ እንመልከት። የመንግስት የጸጥታ ኃይሎች የተከበሩትን አባገዳ ከዲሮ ሐዋስ ቦሩን ጨምሮ 14 የከረዩ መሪዎችን አፍነው ገድለዋል። ይህ ፖለቲካዊ ግድያ ብቻ አልነበረም። በኦሮሞ ህዝብ አገር በቀል ዲሞክራሲያዊ ስርዓት በገዳ ስርዓት ላይ የተቃጣ ቀጥተኛ ጥቃት ነበር። ማንኛውም ገለልተኛ ባለስልጣን እንደ ስጋት እንደሚታይ አረጋግጧል። ወይም በሚያዝያ 2016 የተፈጸመውን አሰቃቂ የባቴ ኦርጌሳ ግድያ እንመልከት። ለዓመታት ያለ ክስ ታስረው የነበሩት ታዋቂው የኦነግ የፖለቲካ ኦፊሰር መቂ በሚገኝ ሆቴል ክፍል ውስጥ ተወስደው ከህግ አግባብ ውጭ ተገድለዋል። የክልሉ መንግስት እጁ እንደሌለበት በይፋ ቢክድም የዓይን እማኞችና የቤተሰብ አባላት እንደገለጹት የመንግስት የጸጥታ ተሽከርካሪ በሚያሽከረክሩ የደንብ ልብስ በለበሱ ሰዎች መታፈናቸውን ተናግረዋል። እውነተኛ ገዳዮችን ለማግኘት ተአማኒና ገለልተኛ ምርመራ ከማድረግ ይልቅ ባለስልጣናት የወታደሩን ተሳትፎ ለሚዲያ የተናገረውን የባቴን የገዛ ወንድም ጨምሮ 13 ሰዎችን አስረዋል። የእርሳቸው ግድያ አንድ የማይካድ መልእክት አስተላልፏል። በኢትዮጵያ ህጋዊና ሰላማዊ የፖለቲካ ተቃውሞ አሁን የሞት ፍርድ ነው። በመጨረሻም ጃዋር መሐመድን እንመልከት። የቀድሞውን ስርዓት ስልጣን እንዲለቅ ያስገደደው የቄሮ ንቅናቄ መሐንዲስ በሽብርተኝነት ክስ ታስሮ በመጨረሻም ከሀገር እንዲወጣ ተገድዷል። ጠቅላይ ሚኒስትሩ የቆሙበትን መድረክ ለመገንባት የረዳው ሰው አሁን በስደት ሆኖ ማስታወሻውን እያሳተመ ከሀገሪቱ የወደፊት ዕጣ ፈንታ ተገልሏል።
ይህ በመጪው የአንድ ሰኔዱ ምርጫ ጀርባ ያለው እውነታ ነው። የመንግስት ሚዲያዎች ለዲሞክራሲያዊ ታሪካዊ ክስተት የሚደረገውን ዝግጅት ሲያስተጋቡ፣ ዓለም አቀፉ ማህበረሰብ ግን የተለየ ታሪክ ይነግረናል። ከአሜሪካ፣ ከእንግሊዝና ከካናዳ የወጡትን የቅርብ ጊዜ የጉዞ ማስጠንቀቂያዎችን ከተመለከቱ ግልጽ የሆነ ምስል ይታያል። እነዚህ የውጭ መንግስታት ከመዲናዋ ውጭ ባሉት አብዛኛዎቹ የሀገሪቱ ክፍሎች ላይ ጥብቅ የሆነ አትጓዙ የሚል ማስጠንቀቂያ አስተላልፈዋል። ዜጎቻቸው በአማራ፣ በትግራይ፣ በሰፊ የኦሮሚያ ክፍሎችና በበርካታ የድንበር አካባቢዎች በታጠቁ ግጭቶች፣ በአመጽ ወንጀሎችና አፈናዎች ምክንያት እንዳይጓዙ በግልጽ ያስጠነቅቃሉ። ዓለም አቀፉ ማህበረሰብ አዲስ አበባን እንደተነጠለችና የተመሸገች ደሴት አድርጎ ሲቆጥራት፣ የተቀረውን የሀገሪቱን ክፍል ግን መገመት ወደማይቻል የጦር ቀጠናነት ፈርጆታል። ይሁን እንጂ እነዚህ ግልጽ ማስጠንቀቂያዎች ቢኖሩም በዓለም አቀፍ መድረክ ላይ አደገኛ የሆነ የማባበል ጨዋታ እየተካሄደ ነው። የምዕራባውያን ሀገራት እንደ IMF ያሉ ዓለም አቀፍ የፋይናንስ ተቋማት እና የውጭ ኃይላት ጠቅላይ ሚኒስትር አብይ አህመድ ነገሮችን በቁጥጥራቸው ስር እንዳደረጉ በማስመሰል ላይ ናቸው። ነገር ግን ይህንን ቅዠት እውን ለማድረግ ከተባበሩት አረብ ኤሚሬቶች UAE የበለጠ ወሳኝ ሚና ያለው ሀገር የለም። የUAE ግዙፍ የገንዘብ ድጋፍ፣ ስትራቴጂካዊ ኢንቨስትመንቶች እና ወሳኝ ወታደራዊ ድጋፍ፣ በተለይም በአማሲያን ላይ ጥቅም ላይ የሚውሉ ድሮኖችን ማቅረብ የኢትዮጵያ መንግስትን ህልውና የሚያቆይ ወሳኝ የህይወት መስመር ሆኗል። የUAE መንግስት የአብይን አስተዳደር በገንዘብ በመደገፍ በቀይ ባህር እና በአፍሪካ ቀንድ የራሱን የጂኦፖለቲካዊ እና የንግድ ፍላጎቶች ያስጠብቃል። ጠቅላይ ሚኒስትሩም በገዛ ሀገራቸው ውስጥ ያለውን አስከፊ መፈራረስ ችላ እንዲሉ ያስችላቸዋል። ነገር ግን በኢትዮጵያ ውስጥ ያለውን አስከፊ እውነታ ችላ ማለት የአፍሪካ ቀንድን ጂኦፖለቲካ አያረጋጋውም። ተቃራኒው እውነት ነው። የብልጽግና ፓርቲ እየተከተለው ያለው መንገድ ሀገሪቱን ወደ ከፋ መከፋፈልና መበታተን እየገፋፋት ነው። አንድ የፌዴራል መንግስት አገር በቀል ዲሞክራሲያዊ ስርዓቶችን ለማፈን በወታደራዊ ኃይል ሲተማመን፣ የተቃዋሚ መሪዎችን ሲያስገድል እና እንደ ኦሮሚያ፣ አማራና ትግራይ ያሉ ሰፋፊ ክልሎችን ሲያገል ኃይልን አይገነባም። ይልቁንም ግዙፍና አሰቃቂ መከፋፈልን ያረጋግጣል። ይህ ውስጣዊ መፈራረስ በግልጽና ወዲያውኑ እልባት ካላገኘ እነዚህ ሁሉ የተደራረቡ ቀውሶች ይፈነዳሉ። እናም 140 ሚሊዮን የሚጠጋ ህዝብ ያላት ሀገር ስትፈራረስ፣ ከጎረቤት ሀገራት ጀምሮ እስከ ዓለም አቀፍ የንግድ መስመሮች ድረስ ሁሉም ሰው ከባድ ዋጋ ይከፍላል። ማባበል የቀይ ባህርን ኮሪደር ደህንነት አያስጠብቅም። በብዝሃነት ላይ የተመሰረተ እንጂ በማፈን ላይ ያልተመሰረተ ሰላማዊና እውነተኛ ዲሞክራሲያዊት ኢትዮጵያ ብቻ የአፍሪካ ቀንድን ማረጋጋት ትችላለች። ዓለም አቀፍ መረጃዎች ከመዲናዋ የ1 ሰዓት መንገድ ርቀት ላይ ማሽከርከር ደህንነቱ የተጠበቀ አይደለም በሚሉበት ሁኔታ መንግስት ህጋዊና አገር አቀፍ ምርጫን እንዴት ማካሄድ ይችላል? እንደ ኦሮሚያና አማራ ባሉ ክልሎች መሰረታዊ የምርጫ ሎጂስቲክስ የማይታሰብ ነው። ምርጫ በሚካሄድባቸው ቦታዎችም ቢሆን በጠመንጃ አፈሙዝ ስር ይሆናል። ይህ ምርጫ ዲሞክራሲያዊ ውክልና አይደለም። ዓለም አቀፍ አበዳሪዎችን ለማባበል እና ቀጣይነት ያለው የፋይናንስ ድጋፍ ለማረጋገጥ የተዘጋጀ የቲያትር ትዕይንት ነው። ከእርስ በርስ ጦርነት በምርጫ መውጣት አይቻልም። እንዲሁም የራሱ መሰረት እየፈራረሰ ባለበት ሁኔታ ቀጣናዊ ግዛት መገንባት አይችሉም። መጪው ምርጫ ለዓለም ጥንካሬን ለማሳየት የሚደረግ ሙከራ ነው። መሬት ላይ ያለው እውነታ ግን የተለየ ታሪክ ይነግረናል። ከተገደሉት የባህል መሪዎች እስከ ተሰደዱት አክቲቪስቶች ድረስ የ2010 ዓመተ ምህረት የዲሞክራሲ ተስፋ ሙሉ በሙሉ ፈርሷል። አሁን ስለ ኢትዮጵያ እውነተኛውን እውነት የምንናገረውበት ጊዜ ነው። የብልጽግና ፓርቲ መላውን ቀጠና ሊውጥ የሚችለውን በሽታ ችላ በማለት ምልክቱን በህዝብ ግንኙነት ዘመቻ እያከመው ይገኛል። የጸደይ AI ኒውስ ስለተከታተላችሁ እናመሰግናለን። ይህ The Red Sea Corridor ዝግጅት በጸደይ መክብብ የተጠናቀረና የተዘጋጀ ነው። ይህ ወሳኝ ትንታኔ ጠቃሚ ሆኖ ካገኛችሁት እባክዎን ቪዲዮውን ላይክ ያድርጉ፣ ቻናላችንን ሰብስክራይብ ያድርጉ እና ሐሳባችሁን ከታች ባለው የኮሜንት መስጫ ላይ ያካፈሉን። በቀጣይም በእነዚህ ጉዳዮች ዙሪያ የሚኖሩ አዳዲስ ክስተቶችን በቅርበት እየተከታተልን እናቀርብላችኋለን። እኔ ዲጂታል አቅራቢያችሁ ነኝ። በሚቀጥለው ጊዜ እንገናኛለን።